የቻይና ማህበራዊ ሚዲያ በጸረ ትራምፕ ፖስት ተጽለቅልቋል። የቻይናና የአሜሪካ የኢኮኖሚ ጦርነት ወደ ለየለት አቅጣጫ ከማምራቱም በላይ ትራምፕ ሌላ ውሳኔን በቅጽበት ሲያስተላልፉ ቻይና እኔም አላን 8 ተያይዘዋለች። ሀገራቱ ወደ ለየለት ጦርነት ውስጥ መግባታቸውን ተከትሎ በርካታ አስደንጋጭ ጉዳዮች እየተደመጡ ይገኛሉ። ነገሩ በዚሁ ከቀጠለም የሚፈጠሩ ስጋቶችም እየተገለጹ ይገኛሉ። እጅግ የሚያሳዝን መረጃ ከወደ ቻይና ተሰምቷል። በቻይና የ20 ሰዎች ማለፉን ተከትሎ በርካቶች ልባቸው ተሰብሯል። ይህንን መረጃ በስፋት እንመለከታለን። የሪፖርተር ጋዜጣና የኢትዮጵያ ንግድ ባንክን ፊት ለፊት ያፋጠጣቸው ጉዳይ ምንድነው? የተቋሞቹ የተጣረሰው አነጋጋሪ መግለጫን በስፋት እንመለከታለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። የቻይና ማህበራዊ ሚዲያ በጸረ ትራምፕ ፖስት ተጽለቅልቋል። አሜሪካ ከቻይና በሚገቡ ምርቶች ላይ የ104 በመቶ ታሪፍ ለመጣል እያቀደች መሆኑን ተከትሎ የቻይና ማህበራዊ ሚዲያዎች በጸረ ትራምፕ መልእክት ተጽለቅልቀዋል። በአገሪቱ ታዋቂ በሆነው የማህበራዊ ሚዲያ ፕላትፎርም ዌይቦ በመታየት ላይ ካሉት 10 ምርጥ ርዕሶች ከግማሽ በላይ የሚሆኑትን የሚያትቱት ባለፈው ትራምፕ ስለጣሉት የታሪፍ ጭማሪ ነው። ከተሰጡት አስተያየቶች መካከል አሜሪካ ተጨማሪ እንቁላል እየጠየቀች የንግድ ጦርነት ለመክፈት እየታገለች ነው የሚለው አንዱ ነው። በአውሮፓ ህብረት አባል ሀገራት ምርቶች ላይ ከፍተኛ ታሪፍ እየጣለች የሀገር ውስጥ የእንቁላል ፍጆታ እጥረቷን ለመቋቋም ከህብረቱ አባል ሀገራት ከፍተኛ የእንቁላል ምርት እንዲገባላት ትፈልጋለች። ትራምፕ ሁሉንም ነገር በራሱ ማድረግ አይፈልግም፣ እስኪ ዶሮ እንዲያመርት ጠይቁት የሚሉ አስተያየቶችም ተጽፈዋል። በትራምፕ የታሪፍ ጭማሪ ቻይና እስከ መጨረሻው ትዋጋለች፣ ወደኋላ አትመለስም፣ የቻይና ዜጎች እንዳትጨነቁ የሚሉ ንግግሮችን በማህበራዊ ሚዲያ እየተስተጋቡ ነው። ትራምፕ በቻይና ምርቶች ላይ ታሪፍ ለመጣል እየሰሩት ያለው የ104 በመቶ ታሪፍ ጭስ አልባ የፋይናንስ ጦርነት ነው። በእርግጠኝነት ፈሪ መሆን የለብንም፣ እስከ መጨረሻው ድረስ ጠንክረን መዋጋትና የቻይናን ህዝብም ጥንካሬ ልናሳይ ይገባል የሚልም ሌላ ጠንከር ያለ አስተያየትም ይነበባል። ቻይና ባለፈው ሳምንት አሜሪካ የጣለችባትን ታሪፍ ተከትላ በምትልካቸው ሸቀጦች ላይ 34 በመቶ ታሪፍ መጣሏ የሚታወስ ነው። አሜሪካ ቻይና የጣለችውን 34 በመቶ ታሪፍ የማታነሳ ከሆነ ተጨማሪ 50 በመቶ በአጠቃላይ 104 በመቶ ታሪፍ እንደምትጥልባትም እየዛተች ትገኛለች። መንግስት ከንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ አለበት ሲል የሪፖርተር ጋዜጣ ዘግቧል። 1 ብር ለመንግስት በቀጥታ የሰጠውት ብድር የለም ሲል ደግሞ የኢትዮጵያ ንግድ ባንክ አስታውቋል። ለመንግስት የልማት ድርጅቶች የተሰጠ ብድር የመንግስት ዕዳ አይደለም ሲሉ የኢኮኖሚ ባለሙያው ተናግረዋል። ሪፖርተር ጋዜጣ በውድለት እትሙ መንግስት ከንግድ ባንክ የተበደረው 1 ትሪሊዮን ብር ዕዳ እንዳለበት ዘግቧል። የኢትዮጵያ ንግድ ባንክ የ2017 በጀት ዓመት የ8 ወር ሪፖርት ለህዝብ ተወካዮች ምክር ቤት ሪፖርት ሲያቀርብ ባንኩ ካለበት አጠቃላይ የብድር ክምችት 1 ትሪሊዮን ብር ዕዳ የመንግስት መሆኑን እንደገለጸ የጋዜጣው ዘገባ አመላክቷል። የኢትዮጵያ ንግድ ባንክ በበኩሉ ባወጣው መግለጫ የሪፖርተር ጋዜጣ ዘገባ ስተት ነው ካለ በኋላ በዚህ በጀት ዓመትም ሆነ ከዚህ በፊት ለመንግስት 1 ብር በቀጥታ በድሮ እንደማያውቅም አስታውቋል። እንደ ባንኩ መግለጫ መንግስት ከሀገር ውስጥ የንግድ ባንኮች በቀጥታ የመበደር አሰራርም ሆነ ልምድም የለውም። የኢትዮጵያ ንግድ ባንክ ለመንግስት የልማት ድርጅቶች ብድር መስጠቱን ጠቅሶ ይህን መንግስት በቀጥታ የተበደረው ሳይሆን የልማት ድርጅቶች የተበደሩት ዕዳ ነውም ብሏል። የመንግስት የልማት ድርጅቶች ከአስፈጻሚው መንግስት የተለዩና የራሳቸውን ካፒታል ያላቸው እንደ ማንኛውም ድርጅት የንግድ ፍቃድ አውጥተው የሚነግዱ በድርጅታቸው ስም ገንዘብ የሚበደሩ ሊያተርፉም ሆነ ሊከስሩ የሚችሉ ለትርፍ የተቋቋሙ የልማት ድርጅቶች ሲሆኑ ብድሮቹንም የወሰዱት ለራሳቸው ፕሮጀክቶች በመሆኑ ለእነዚህ ተቋማት የተሰጠው ብድር የመንግስት ብድር ተደርጎ መወሰዱ ስተት ነው በማለትም ገልጿል። በቻይና የነርሲንግ ቤት በደረሰ የእሳት አደጋ 20 ሰዎች ሞተዋል። በቻይና ሰሜን ምስራቅ በሚገኝ አንድ የአረጋውያን ማቆያ ውስጥ በደረሰ የእሳት አደጋ 20 ሰዎች መሞታቸውን የመንግስት ሚዲያ ዘግቧል። በሄቤ ግዛት በቼንግዴ ከተማ እሳቱ የተነሳው ማክሰኞ ምሽት ላይ ነው። እሳቱ ከተከሰተ በ2 ሰዓት ውስጥም ሊጠፋ ችሏልም ተብሏል። ከቃጠሎ የተረፉ 19 ሰዎች ወደ ሆስፒታል ተወስዷልም ሲሉ ዘገባዎች አመላክተዋል። የቃጠሎ መንስኤ ባለስልጣናት እያጣሩ ሲሆን ቤቱን በኃላፊነት የሚቆጣጠር ሰው በቁጥጥር ስር ውሏል።
ብሏል። ሌሎች ዝርዝር መረጃዎችም እንዳልተገኙ ቢቢሲ ዘግቧል። ቻይና የአረጋውያን ቁጥር በ2019 እና በ2024 መካከል በጥፍ ጨምሯል። እንደ አውሮፓውያን አቆጣጠር በ2023 በቤጂንግ የግል ሆስፒታል በደረሰ የእሳት አደጋ 29 ሰዎች የሞቱ ሲሆን አብዛኛዎቹም አረጋውያን ነበሩ። ከሞቱ በኋላ የተከሰተ ሌላኛው ከፍተኛ ሞት የተከሰተበት አደጋ ሆኖም ይህኛው አደጋ ተመዝግቧል። ዶክተር ደሳለኝ ጫኔ ያጋሩት መልእክት በስፋት እየተጋራ ይገኛል። የአማራ ብሔራዊ ንቅናቄ የአማራ የቁርጥ ቀን ልጆች በሆኑ በ10 ሺዎች አባላት ተመስርቶ በሚሊዮን የሚቆጠሩ አባላትና ደጋፊዎችን ማፍራት የቻለ በተመሰረተ በጣም ባጭር ጊዜ ውስጥም በመላ አማራና በሀገሪቱ የተለያዩ አካባቢዎችም መዋቅሩን በመዘርጋትና የህዝባዊ ስብሰባዎችን በማካሄድም አማራውን ያነቃና ያደራጀ በዚህም በአማራ ህዝብ ዘንድ ከፍተኛ ተቀባይነትን ያገኘ አብሪ ኮከብ ንቅናቄ ነበር። በርካታ የንቅናቄው መሪዎችም በማህበረሰባቸውና በመላው የአማራ ህዝብ ዘንድም ከፍተኛ ፍቅርና አክብሮትን የተጎናጸፉበትም ድልም የፈጠረ ድርጅት ነበር። አብን የአማራ ህዝብ መብቶች፣ ፍላጎቶችና ጥቅሞች እንዲከበሩ የአማራ ህዝብ ጥያቄዎችን በመቅረጽና በመተንተን ምልዓተ ህዝብን በማስተማር ሰፊ የማንቃትና የማደራጀት ስራ በመስራት እንዲሁም ከፍተኛ የአድቮኬሲ እናም የዲፕሎማሲ ስራን በመስራት በአማራ ህዝብ ውስጥ ጠያቂ ማህበረሰብ እንዲፈጠርና በአማራ ጠል ኃይሎችም የተደረገውን የሐሰት ጸረ አማራ ትርክት እንዲነትብ ያደረገም ንቅናቄ ነው። አማራው ከሌሎች ኢትዮጵያውያን ወንድምቶቹ ጋር በጠረጴዛ ዙሪያ የሰለጠነ ድርድር በማድረግ በሰጥቶ መቀበል መርህ ተመስርቶ በኢትዮጵያ ውስጥ አማራውን እኩል ተሳታፊና ተጠቃሚ የሚያደርግ አዲስ ማህበራዊ ውል ፍትሃዊ የመንግስት ስርዓትና ስሪት እንዲከተል የታገለ የአማራ ህዝብ ከሌሎች ወገኖቹ ጋር በመሆን ሀገር የመሰረተ ነጻነቷና ዳር ድንበሯን አስከብሮ የኑር ህዝብ መሆኑን ተረድቶ አንገቱን ቀና እንዲያደርግም ከፍተኛ የማንቃትና የማስተማር እንዲሁም የመቀስቀስ ስራ ሰርቷል። ምንም እንኳን በወቅቱ የነበሩ አመራሮች ከብልጽግና ፓርቲ ጋር በነበራቸው የስልጣን ዳርጎት መግባቢያ መሰረትም ምርጫ 2013 በተጠናና በተቀናጀ መንገድ የአብን እጩ ተወዳዳሪዎች ምርጫቸውን እንዳያሸንፉና ያሸንፉባቸውም አካባቢዎች በግልጽ ውጤታቸው መገልበጡን በመረጃ ተሰንዶ ቢቀርብላቸውም ከፍተኛ አመራሮች ለቦርዱም ሆነ ለፍርድ ቤት የረባ ቤቷና ክስ ሳያቀርቡ ተድበስብሶ እንዲያልፍና በ5 ወር ብቻ እንዲወሰን ሸፍጥ ቢፈጸምበትም ቅሉ 5 የፌደራል እንዲሁም 13 የአማራ ክልል ምክር ቤት ወንበሮችን በመያዝም በፌደራል ፓርላማም ሆነ በአማራ ክልል ምክር ቤት ከገዢው ፓርቲ ቀጥሎ ብዙ መቀመጫዎችን ያሸነፈ ዋንኛ ተቋሚ ሆኖ መቀጠሉ የሚታወቅ ነው ሲሉም ዶክተር ደሳለኝ ጫኔ ምርጫ 2013ን ተከትሎ የስልጣን ዳርጎት የተሰጣቸው የንቅናቄ አመራሮች የፓርቲ ምልዓተ ጉባኤ ስራ አስፈጻሚው ብሔራዊ ምክር ቤት ሆነው ጠቅላላ ጉባኤው ሳይመክርበትና ሳይወስን በጓሮ በር በኩል በየተራ የሾልኩ ስልጣን ተቀብለው ድርጅቱን ለብልጽግና በእጅ መንሻነት ማስረከባቸውም የቅርብ ጊዜ ትውስታችን ነው ይላል። የንቅናቄው ብሔራዊ ምክር ቤትም ጉዳዩን ከመረመረው በኋላ ንቅናቄያችን ሳይወስን ስልጣን ከተቀበላችሁ ያላችሁ አማራጭ የተቀበላችሁትን የመንግስት ኃላፊነት ይዛችሁ ቀጥሉ፣ የፓርቲው ኃላፊነት ግን ከፍተኛ ጊዜ ጉልበትና ትኩረት የሚጠይቅ ስለሆነ የንቅናቄውን ስራ ደርባችሁ ማከናወን የፓርቲውን ስራ ስለሚጎዳ የንቅናቄውን ኃላፊነት በሙሉ ጊዜያቸው ለሚሰሩ አዳዲስ አመራሮች አስረክቡና በብሔራዊ ምክር ቤት አባልነት ቀጥሉ ወይም ደግሞ የመንግስት ስልጣን ለቃችሁ በፓርቲ ኃላፊነታችሁ ቀጥሉ የሚል አማራጭ በብሔራዊ ምክር ቤቱ ቢቀርብላቸውም አሻፈረኝ ብለው የፓርቲው ስራ እንዲዳከም በህዝባችን ዘንድ የነበረው ቅቡልነት እንዲወርድና ፓርቲው በምርጫ ቦርዱ አዲስ አዋጅ ቁጥር 1162/2011 ዓ.ም መሰረት የሚጠበቅበት ጉባኤ እንዳደረገ ተጠፍንጎ 5 ዓመታትን እንዲያሳልፍ አድርጓልም ብለዋል። ዶክተር ደሳለኝ ጫኔ ይህንን ባወጣበት መግለጫ ላይም ሰቆቃ አብን ሲልም ጉዳዩን በስፋትም አስታውቋል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሌሎች መረጃዎቻችን እስክንገናኝ ድረስ ሰላም ሁኑልን።